ሰላም የዛይ ቤተሰቦች፣ ዛሬ የምንወያየው በተደጋጋሚ ለሚነሳ አንድ ወሳኝና አንገብጋቢ ጥያቄ ነው። ብዙዎቻችሁ ህይወታችሁን መለወጥ ትፈልጋላችሁ። በዶላር የሚቆጠር ተጨማሪ ገቢ ወይም ፓሲቭ ኢንካም መፍጠር ትመኛላችሁ። ነገር ግን ይህንን ጉዞ እንዳትጀምሩ የሚይዛችሁ ልክ እንደ ትልቅ የብረት ግድግዳ ከፊት ለፊታችሁ የተጋረደ አንድ ፍራቻ አለ። እሱም እኔ ኮምፒውተር ብዙ አልችልም የሚል ነው። እኔ ቴክኖሎጂ ጨንቀኛል። እኔ ስለ ግራፊክስ ዲዛይን፣ ስለ ቪዲዮ ኤዲቲንግ ወይም ስለ ኤስኢኦ ምንም የማውቀው ነገር የለም። ታዲያ እንዴት ኦንላይን ቢዝነስ እሰራለሁ ብላችሁ ታስባላችሁ? ወዳጄ፣ ይህ ስሜቱ ፍጹም ትክክል ነው። እስካሁን የነበረው የኦንላይን ቢዝነስ አካሄድ ለዚህ ፍራቻችሁ ምክንያት ሆኗል። አብዛኛው የኦንላይን ትምህርት ኮርስስ ወይም ዩቲዩብ ጉሩ የሚነግራችሁ ምንድን ነው? ሄዱና ፎቶሾፕ ተማሩ፣ ሄዱና ዌብሳይት መስራት ተማሩ፣ ሄዱና የዲጂታል ማርኬቲንግ ኤክስፐርት ሁኑ ይሏችኋል። ነገር ግን እውነቱን እንነጋገር ከተባለ እናንተ ያላችሁበት የሥራ ሁኔታ፣ የቤተሰብ ኃላፊነትና የጊዜ እጥረት ይህንን ሁሉ አዲስ ክህሎት ከዜሮ ተነስቶ ለመማር አይፈቅድም። ታዲያ መፍትሄው ምንድን ነው? ተስፋ መቁረጥ? በፍጹም። ዛሬ የምስራች ይዘላችሁ መጥቻለሁ። ዛሃይ የተፈጠረው ለቴክኖሎጂ ኤክስፐርቶች አይደለም። ዛሃይ የተፈጠረው ለእናንተ ነው። ዛሬ የማሳያችሁ ምንም አይነት የኮምፒውተር ኮድ የመጻፍ ወይም ዲዛይን የማድረግ ችሎታ ሳይኖራችሁ ልክ እንደ ባንክ አካውንት መክፈት ቀላል በሆነ መንገድ እንዴት ዓለም አቀፍ የኦንላይን ቢዝነስ ባለቤት እንደምትሆኑ ነው። ሚስጥሩ መማር ሳይሆን ዛሃይን እንደ ሰራተኛ መጠቀም ነው። የሾፌርና የተሳፋሪ እሳቤ ወይም ዘ ድራይቨር አናሎጂ። ይህንን ሐሳብ የበለጠ ግልጽ ለማድረግ አንድ ቀላል ምሳሌ እንውሰድ። ከአንድ ቦታ ወደ ሌላ ቦታ ለመሄድ ለምሳሌ ከቦሌ ወደ ፒያሳ የግድ መኪና መንዳት መልመድ አለባችሁ? የመኪና ሞተር እንዴት እንደሚሰራ ማወቅ፣ ኢንጂነሪንግ መማር ወይም ጎማ እንዴት እንደሚቀየር ማወቅ ግዴታ ነው? መልሱ የለባችሁም ነው። በቀላሉ ታክሲ ትጠራላችሁ ወይም ሾፌር ትቀጥራላችሁ። በዚህ ሂደት ውስጥ የእናንተ ብቸኛ ስራ ምንድነው? ወዴት መሄድ እንደምትፈልጉ ዴስቲኔሽን መናገርና ክፍያ መፈጸም ብቻ ነው። መሪውን ማዞር፣ ፍሬን መያዝ፣ መንገድ መምረጥ የሾፌሩ ስራ ነው። ዛሃይ ማለት ለኦንላይን ቢዝነሳችሁ ያ ሾፌር ማለት ነው። እኛ ኑና እንዴት ዲዛይን ይደረጋል ብለን ውስብስብ ትምህርት ውስጥ ልንከታችሁ አንፈልግም። በእርግጥ ፍላጎቱ ላላችሁ ዘወትር ቅዳሜ በምናደርገው የዙም ውይይታችን ስለዚህ በሰፊው እንወያያለን። ነገር ግን ዋናው ሐሳባችን እናንተን ተማሪ ማድረግ ሳይሆን ባለቤት ማድረግ ነው። የኛ ሲስተም ከጀርባ ሆኖ ቴክኒካዊ ስራውን ይሰራላችኋል። የሥራ ክፍፍል የ95/5 ህግ ዘ 95/5 ፓርትነርሺፕ ሮል። በዛሃይና በእናንተ መካከል ባለው የቢዝነስ ፓርትነርሺፕ የሥራ ክፍፍሉ ምን ይመስላል? ይህንን በደንብ እንመልከት። አንደኛ፣ የዛሃይ ድርሻ ወይም 95% ከባዱ ሥራ ዘ ሄቪ ሊፍቲንግ። የኦንላይን ቢዝነስ ውስብስብ የሚባለውን 95% ሥራ እኛ እንረከባለን። ይህ የሚከተሉትን ያካትታል። ማርኬት ሪሰርች ወይም የገበያ ጥናት። አሜሪካ ወይም አውሮፓ ውስጥ ያሉ ሰዎች ምን መግዛት ይፈልጋሉ፣ ምን አይነት ቲሸርት፣ ምን አይነት ኩባያ ይሸጣል የሚለውን ዳታ ተጠቅመን የምናጠናው እኛ ነን። ፕሮዳክት ስትራቴጂ ኤንድ ዲዛይን። ምን አይነት ዲዛይን እንደሚያስፈልግ ወስኖ ፕሮፌሽናል ዲዛይነሮችን ቀጥሮ ዲዛይኑን ማሰራት የኛ ስራ ነው። እናንተ ፎቶሾፕ መክፈት አይጠበቅባችሁም። ኦፕቲማይዜሽን ወይም ኤስኢኦ። ምርቱ ለደንበኛ እንዲታይ ጉግል ላይ ሲፈለግ እንዲወጣ ማድረግ ወይም ኪወርድስ፣ ታግስ፣ ታይትልስ ማስተካከል የኛ የባለሙያዎች ስራ ነው። ሎጂስቲክስ ኤንድ ኦፕሬሽንስ። ምርቱን በርካሽ የሚያመርት ፋብሪካ መፈለግ፣ የትራንስፖርት መስመር ወይም ሩቲንግ ማስተካከልና ለደንበኛው ማድረስ የኛ ኃላፊነት ነው። ሁለተኛ፣ የእናንተ ድርሻ 5%። የባለቤትነት ሚና ዘ ኦውነርስ ሮል። ከእናንተ የሚጠበቀው በጣም ቀለል ያለ ግን ደግሞ ወሳኝ ስራ ነው። ሴትአፕ ኢትሲና
የባንክ አካውንት መክፈት፣ ይህንን ፌስቡክ እንደመክፈት ቀላል በሆነ መንገድ በቪዲዮ እናሳያችኋለን። ኮንሲስተንሲ የምንሰጣችሁን መመሪያ ተቀብሎ መተግበር ብቻ። አያችሁ፣ እናንተ በዚህ ሂደት ውስጥ ቴክኒሻን ወይም ሰራተኛ አይደላችሁ። እናንተ ባለቤት ወይም ኦውነር ናችሁ። አንድ የሆቴል ባለቤት እራሱ ወጥ ቤት ገብቶ ሽንኩርት ካልከተፈ ሆቴሉ አይሰራም ይላል እንዴ? አይልም። ባለቤት ስለ ኮምፒውተር ኮድ አይጨነቅም፣ ስለ ትርፍ እንጂ። ለምሳሌ የካንስልድ ኦርደርስ እና $4 ትርፍ ጉዳይ። ባለፈው በለቀቅነው ቪዲዮ ላይ ስለ ካንስልድ ኦርደሮች እና እንዴት ከኪሳራ ድነን $4 እንደምናተርፍ ያየነው ቪዲዮ ትዝ ይላችኋል። ይህ የኛ እገዛ ለምን እንደሚያስፈልጋችሁ ትልቅ ማረጋገጫ ነው። አንድ ደንበኛ ኦርደር አድርጎ እቃው አልቋል ወይም የትራንስፖርት ችግር ተፈጥሯል ብለን እናስብ። እስታስቡት፣ ያንን ሁሉ ውስብስብ ሂደት እናንተ እንድትፈቱት ብንተዋችሁ ምን ይፈጠር ነበር? ፕሪንቲፋይ ላይ መግባት፣ ከሌላ አምራች ዋጋ ማወዳደር፣ ሩቲንግ ወይም የጉዞ መስመር መቀየር፣ ከደንበኛው ጋር መጻጻፍ፣ ይህ ለእናንተ ከባድ ሊሆን ይችላል። በበለጠም እዚህ ላይ የምታጠፉት ጊዜ ቀላል አይደለም። ለዛ ነው እኛ ይህንን አገልግሎት ወይም ሰርቪስ ሙሉ በሙሉ የምንረከበው። የኛ ኦፕሬሽን ቲም እና የዘረጋነው አውቶሜሽን ሶፍትዌር ይህንን የቴክኒክ ስራ እናንተ ሳታውቁት ከጀርባ ይሰራል። እናንተ ጠዋት ስትነሱ ስልካችሁ ላይ የምታዩት አንድ ነገር ብቻ ነው፣ ትርፍ ወይም ፕሮፊት። ኦርደሩ እንዴት ሄደ፣ ማን ነው ያመረተው፣ መቼ ነው የተላከው የሚለው ጭንቀት የኛ ስራ ነው፣ የእናንተ አይደለም። ለምን ዲያስፖራው ተመረጠ? ፍሮም አክቲቭ ቱ ፓሲቭ ኢንካም። ይህ አገልግሎት በተለይ ለዲያስፖራው የተዘጋጀ ነው። ለምን? ምክንያቱም እናንተ አብዛኛውን ጊዜያችሁን አክቲቭ ኢንካም ወይም በጉልበትና በጊዜ የሚሰራ ስራ ላይ ታጠፋላችሁ። አንድ የከባድ መኪና ሾፌር መኪናውን እያሽከረከረ ላፕቶፕ ከፍቶ ዲዛይን መስራት ይችላል? አይችልም። አንዲት ነርስ በሽተኛ እያስታመመች ስለ ሺፒንግ ሩቲንግ መጨነቅ ትችላለች? አትችልም። ኡበር እየነዳችሁ ስለ ኦንላይን ማርኬቲንግ ማጥናት ይከብዳል። የኛ ቲም ግን 24 ሰዓት ቢሮ ተቀምጦ ሙሉ ትኩረትን አድርጎ ይህንን ይሰራል። ስለዚህ እኛ ለእናንተ የኦንላይን ቢዝነስ ማናጀር ነን ማለት ነው። የእናንተን ጉልበትና ጊዜ ሳንሻማ የቢዝነሱን ቴክኒካዊ ጎን እንሸፍናለን። እኛ ሁሉንም የምንሰራ ከሆነ የእናንተ ሚና ምንድን ነው? ዛይ ሁሉንም ነገር ከሰራ እኔ ለምን አስፈለግኩ፣ ለምን አካውንቱ በእኔ ስም ይከፈታል ብላችሁ ልትጠይቁ ትችላላችሁ። ይህ በጣም ወሳኝና ህጋዊ ጥያቄ ነው። የእናንተ ሚና ሌጋል ፋውንዴሽን ወይም ህጋዊ መሰረት መጣል ነው። በአሜሪካም ሆነ በአውሮፓ የኦንላይን ቢዝነስ ህግ መሰረት አንድ የንግድ ሱቅ የራሱ የሆነ ህጋዊ ባለቤት ሊኖረው ይገባል። ባንኩ፣ ታክስ መረጃውና የሱቁ ባለቤትነት አንድ መሆን አለበት። እኛ የእናንተን ፓስፖርት ወይም መታወቂያ ተጠቅመን በራሱ አካውንት መክፈት አንችልም። ይህ ወንጀል ነው። ማንኛውም ሰው የራሱን የቢዝነስ አካውንት በራሱ እጅ መክፈት አለበት። ስለዚህ ከእናንተ የሚጠበቀው ይህ ብቻ ነው። አንደኛ፣ እኛ በምናዘጋጅላችሁ ቀላልና የአማርኛ ቪዲዮ መመሪያ መሰረት ኢትሲ አካውንት ትከፍታላችሁ። ሁለተኛ፣ ትርፉ የሚገባበትን የራሳችሁን ባንክ አካውንት ታገናኛላችሁ። ሶስተኛ፣ ከዛ በኋላ የሱቁን ቁልፍ ወይም አክሰስ ለዛይ ሲስተም ትሰጣላችሁ። ይህ ልክ ቤታችሁን ለቤት አከራይ ወይም ፕሮፐርቲ ማናጀር እንደ መስጠት ማለት ነው። ቤቱ ወይም ሱቁ በስማችሁ ነው። ካርታው የእናንተ ነው። ኪራዩ ወይም ትርፉ በየወሩ ወደ እናንተ ባንክ ይገባል። ነገር ግን ቧንቧ መጠገን፣ ቀለም መቀባት፣ ተከራይ መፈለግ፣ ውል ማደስ የኛ ወይም የማናጀሩ ስራ ነው። ኮምፒውተር መቻል አለብኝ ብላችሁ እራሳችሁን አታጨናንቁ። ኢትሲ መክፈት ማለት ጂሜይል እንደ መክፈት ቀላል ነው። 2026 የብልሆች እንጂ የጉልበተኞች ዘመን አይደለም። ውድ የዛይ ቤተሰቦች፣ ዛሬ ከዚህ ጽሑፍ አንድ ነገር ይዛችሁ እንድትሄዱ እፈልጋለሁ። የቴክኖሎጂ ችሎታ ማነስ ከእንግዲህ ድህነትን የሚፈቅድ ምክንያት ወይም ኤክስኪውዝ ሊሆን አይችልም። አዎ፣ ብቻችሁን ብትሆኑ ኖሮ መንገዱ ከባድና አድካሚ ነበር። ነገር ግን አሁን እንዳለንላችሁ እኛ አገልግሎት ሰጪዎች ነን፣ እናንተ ደግሞ ኢንቨስተሮች ናችሁ። ኢንቨስተር ከሁለት አያስፈልገውም። የሚያስፈልገው ውሳኔና መነሻ ወይም
ሴትአፕ ብቻ ነው። ይህንን እድል ተጠቅማችሁ ኮምፒውተርን እንደ ጠላት ሳይሆን እንደ ገንዘብ ማሽን መጠቀም ለመጀመር አሁኑኑ ተዘጋጁ። በመጀመሪያ አካውንት ለመክፈት ተዘጋጁ። የዛይን ሙሉ ሰርቪስ ፓኬጅ ለማግኘት የዋትስአፕ ቤተሰባችንን ተቀላቀሉ። ስልክ ይደውሉልን። ዘወትር ቅዳሜ በምናደርገው የዙም ውይይታችን ላይ ይሳተፉ። ሊንኩን ከታች ባለው ዲስክሪፕሽን ላይ ያገኙታል። አካውንት አከፋፈቱ ስቴፕ ባይ ስቴፕ ከዚህ በፊት በሰራነው ቪዲዮ ላይ ያገኙታል። እሱን ይመልከቱ። ፍርሃትን ወደ ጎን ተዉት። ስራውን ለእኛ ስጡን፣ ትርፉን ለራሳችሁ ውሰዱ። አመሰግናለሁ።